እንዴት መስፍንና አንቺ በድንገት እየመጣችሁ ሰውን ለማስደንገጥ ነው በማስደንገጥ ልጨርሱ ነው እንዴ ብላ እሱ ወይዘሮ ሚላም እናቷን ትጠይቃታለች። የእናቷም ሰሞኑን በተፈጠረ ጉዳይ ለማየት ነው የመጣሁት ብላ ትላታለች። እሺ ደግ ትንሽ ስልክ ማወራዋለኝና እመጣለሁ ብላት እናቷን ሳሎን ላይ እንዳስቀመጠቻት ሰላም ትመጣለች። ሰላምም እየሮጠች መታ አያቴ ብላ አቅፋ እንዴት ነች ብላ በጠየቀችባት ሰዓት እንዴት ድሮሽ እንደው ያውነሽ አንቺ ምላሳም እያለች አያቷም ሰላምን ለመቆጣት ጀመረች። ቁጭ ሰላምና የሀና አያት ቁጭ ባሉበት ሰዓት ሀና ከተፍ ብላ ትመጣለች። ሀናም ትደነግጣለች። አያቷም በመደንገጥ እንዴት ድሮሽ እንደው ድቡሽቡሽ ያልሽ ነሽ እንዴ ሀሴትዬ እንዴት ነሽ ብላ ሀሴትን ታቅፋታለች። ሀናም በመደንገጥ ምን ብላ ትላለች። ሀሴት አይደለሽ እንዴ ብላ ስትላት አዎ ነኝ መተዋ እንዴ ማዘር ብላ ስትላት እንዴ ማዘር ደግሞ አንቱ ልትይ ነው እንዴ እንደ ድሮሽ በድሮ ስሜ ጥሪ ብላ ትላታለች። ሰላም አለይኩም ወራህመቱላሂ ወበረካቱሁ ውድ የኢትዮጵያ ልጆች እንዴት ናችሁ? ለወደ ክርስቲያን ወገኖች ሰላም ጤና ይስጥልኝ ብያለሁ። ኖላዊ ክፍል 48 መጥቻለሁ። ላይክ እና ሰብስክራይብ አድርጉ ውዶቼ። እንግዲህ ዛሬ ኖላዊ እንግዲህ እንደሚታወቀው በጉጉት የሚጠበቅ አንደኛ ድራማ ማለት ይቻላል እና አስተማሪ ድራማ ነው። እነሱንም በመከታተል የኛንም ደግሞ በመከታተል ማየት ትችላላችሁ። የእውነተኛ ታሪክ የድራማም ቢሆን እውነተኛ ታሪክ ስላለ በእውነተኛ ታሪክ እነሱ ደግሞ በድራማ መልኩ እየሰሩት ይገኛሉ። እንግዲህ ዛሬ ባለፈው ዶክተሩ ሀናን በጠራት ሰዓት ብሩ ከአቅም በላይ ሆኗልና ይሄን ብር ማን ነው የሚሸፍነው ብሎ በጠየቃት ሰዓት አሁን ላይ ሀና ለብቻዋ እያሰበ ትገኛለች። አባቷም ኖላዊ ልጄ ምን ሆና ነው ቀረች እዛ ቆየች እያሉ በተጨናነቁበት ሰዓት ሀናም ደግሞ እንደ ወይኔ ይሄን ብር ወይዘሮ ሚላኮ ከ200 ሺህ ብር ብቻ መስሏት ነው ልታግዘኝ ቃል የገባችው ግን ደግሞ አሁን ወደ 800 ሺህ ብር መጣ። ይሄን ብር ማን ነው የሚሸፍነው እያለች ሀና ብቻዋን ታንዱ ክላስ አንዱ ክላስ እያለች ትገኝ ነበር። ከዛ በኋላ ላይ ወደ አሴር መጣችና ሀና እዚህ ተቀምጠሽ ነው እንዴ ምን ሆነሽ ነው ብሎ ይላታል። ሀናም በመርበትበት እየተጨናነቀች ነበርና ምን ሆነሽ ነው ተጨናንቀሻል እሳ ይላታል አሴር። ሀናም ያ የተረገመ ዶክተር የተረገመ ነገር ታውቃለህ ብላ ሀና አሴርን ትለዋለች። ምን ማለት ነው ሀና ብሎ በጠየቃት ሰዓት ሁሉም ነገር አይሳካል የተባለ ሰው ታውቃለህ ብላ ሀና ስትለው እሱም ደግሞ ሀና ምን እያልሽ ነው አልገባኝም ምሳ ሲላት እኔ ሁሉም ነገር አይሳካልሽ ተብዬ እየተፈጠርኩ ነው ብላ ትላለች። አሲርም ደግሞ ሀና ምን እንዲያልሽ ነው አልገባኝም ብሎ ይላል። ሀናም አሲር ወይ ትልቅ ችግር ተፈጥሯል ብላ ትነግረዋለች። አሲርም ደግሞ የምን ችግር ነው ቆይ ብሎ ሲላት የአባዬ ሕክምና እንደጠበቅ ነው አይደለም ብላ ታስረዳዋለች። አሴርም እንዴት ብሎ በጠየቃት ሰዓት ሀና ደግሞ የሕክምናው ወጪ ከሚገባ በላይ ብዙ ነው ብላ ትላለች። አሴርም ደግሞ እሱማ አዎ ብዙ ነው ይላታል። ሀናም ደግሞ እኛ የገመትነው 400 ሺህ ብር ነበር ግን ደግሞ አሁን ከ400 ሺህ ብር በላይ ሆኗል ብላ ታስረዳዋለች። አሲርም እንዴት ልታውቂ ቻልሽ ሀና ብሎ ባላት ሰዓት ዶክተሩ አሁን ጠርቶ እያስረዳኝ እሱ ነው ብላ አሲርን ስትለው አሲርም ምን እንዴት ታዲያ አንቺ እንዴት ታውቂያለሽ እና እንዴት ትችያለሽ ብሎ ሲላት ሀናም እሱ ነው እኔም ግራ የገባኝ ብላ ትላለች። አሲርም አሰርሽ አይደሉ እንደ ሊከፍሎ የተስማሙ ብሎ ሲላት ሀናም እትዬ 200 ሺህ ብር መስሏት ቀሪውን ልትሸፍን ነበር ግን አሁን ኦቨር ነው ብላ ትላለች። አሲርም ምን ችግር አለው ንገሪያትና እንስማው ብሎ ሲላት ሀና ሰሞኑን በተፈጠረው ችግር ሰላም አይደለንም ብላ ትላለች። ይህን ችግር ጭራሽ ቢሰሙ ዘልዝለው ነው የሚገሉኝ ብላ ሀና ትላለች።
አሲርም ይሄን ያክል ብሎ ሲላት አዎ ጠልተውኛል፣ ሕክምናው ያልተቋረጠው በፊት እኔ ሳልወጣ ቃል የገቡትን ያንን እያደረጉ ነው ብላ ትላለች። አሲርም ወይ ጉዳችን ብሎ ሲል ሀና ደግሞ አላቅም አሲር ደግሞ ይሄን ከሰማች ትገለኛለች ብላ ትርበተበት ጀመር። አሲርም ሀናዬ አብሽር አይዞሽ ይሄ ይስተካከላል ሁሉም ነገር ይላታል። ሀናም አላቅም ሁሉም ነገር የቀኝና ስለው የግራ እየሄደ ነገሮች ሁሉ እየተበላሹ ነው ያሉት አሁን ላይ አባዬ እንዴት አድርጌ አሳክመዋለሁ ብላ ትላለች። ወይዘሮ ሚላ እየለባበሰች በነበረበት ሰዓት ዶክተሩ ደውሎ ዛሬ አመጭም ወይ ብሎ ይጠይቃታል። እሷም ደግሞ ምንድነው ችግሩ ዶክተር ወይ ብላ ስትጠይቀው በሀና ጉዳይ ነው ብሎ ያናግራታል። ሚላት በተቀመጠችበት ሰዓት እናቷ ሚላትዬ ብላ አቅፋ እንዴት ነች ብላ ትጠይቃታለች። ወይዘሮ ሚላ እንዴት መጣሽ ብላ ስትላት እናቷም እንዴ ምን ችግር አለው ብመጣ ደግሞ ሰፕራይዝ ነው የማረጋችሁ ብላ ትላለች። እናንተ ልጆች በቃስ ያላችሁ የመጣችሁ ድህነት ልሰዱኝ ነው ወይ እንዴ ብላ ትላለች። ደህና ናቸው ወይ ብላ ይጠያየቃሉ። ደህና ነን ካሉት በኋላ አሁንም አላማቸው ወደኋላ አላሉም። የሰላም አያት ሰላምን ስታገኛት እንዴት ወፍረሻል አምሮብሻል ብላ ስትጠይቃት አዎ ሰላም አዎ አምሮብኛል አገባሽ እንዴ ብላ ስትላት አዎ አግብቻለሁ ወይ ብላ ትላታለች። ወፈርኩ እንዴ ብላ ስትላት አልወፈርሽም ብላ ትመልሳለች። ደግሞም ሽማግሌ ሳይልክ ልጅ እንዴት ወስዶ ሀላ ጥሩ ነው ትያለች ብላ ትላታለች። ሰላምም አያቷን በመደንገጥ ጭራሽም አባት አለው ብላ ስትላት ሰላምም ግዴታ ነው እንዲህ ባየር ነው እንዲህ የማረግዘው አባቷ አለ ብላ ትላለች። እርግብ ኩሽና ገብታ ቁማ እንዴት ደግሞ ይች ማናት እያለች የወይዘሮ ሚላን እናት ታጨናንቃታለች። ለባዩሽም ደውላ ትነግራታለች። ሀና ከአባቷ ጋር ስትመጣ አያቷ በቃ ነይ ሳሚኝ ጥሩ ቤተሰብ ነው ያሳደገሽ፣ በልጅነትሽም ጠንካራ በመሆንሽ አሁን ወደ ድራማ ተቀይረሻል፣ ግን ደግሞ ጥሩ ነሽ፣ ጥሩ ቤተሰብ ነው ያሳደገሽ ብላ ትላታለች። ሰላምም እኔ ወፍር ያለው ቀጥን ያለው ያለ እየጠየቀቻት ያለ ሰላምም ሀናም ደግሞ እንዴት ሰላም እያያትሽ እንዴት ነው እንደምታናገሪያቸው ብላ ትላለች። አፈር በበላውኝ ብላ ትላለች። ኢንሻአላህ ያህናም እናት እንዴት ድሮሽ ያውነሽ ብላ ትላታለች። ሀና እውነቱን ልትናገር ስትል ምንድን ሆነሻል ብላ ትላታለች። ሀና እንግዲህ እውነተኛና ደስተኛ ስለሆነች አሁን ይሄንን ችግር የለውም አነሳዋለሁ ብላ ትላለች። እንግዲህ ሀና ዛሬም የተመረመረችውን ውጤት እንዳልደረሳትና እንዳላወቀችው ነው የምናውቀው። በነገ ምናልባት ለቀው አዲስ ነገር ይዘው ይመጣሉ ብለን ተስፋ እንጠብቃለን። ወላኪን ግን ሀና እውነተኛ ልጃቸው እንደሆነች አያቷ በትክክል ገልጸውታል። እውነተኛ አይደሉም። እውነተኛዋ እንደገና ሀና ነች። ሀና ግን ይከብዳሉ ላይ ውድ የኢትዮጵያ ልጆች በሌላ ቪዲዮ እስከምንገናኝ ደህና ሁኑልኝ። ላይክ እና ሰብስክራይብ አትርሱ።